7,000 አይደለም ሻራምደ ነው የታሰረው 10,000 ነው ታሰረው 10,000 ነው ይሄ ደግሞ ከታሰረው ውጪ ተፈቶበታል ምናምን መጥቶበታል ሌላም ይወዳደቅ አግኝቼ አስገብቼበታል ነው ያው በቃ $26 $26 አራታስቀ $26 አራታስቀ አታስቀ Tap adugu guys, tap the screen, tap guys. ሰላሳ አምስት ሺህ አይደለም ፌካው ምን ይመስላል? አንተ መሰልኩ እንዴ በእናትህ $5,800 አይደለም 55,000 አይደለም 6,400 አይደለም 7,500 አይደለም 25,000 አይደለም ማፈፈር በነገራችን ላይ ማለት ነው የሆነ ዶላር አለ ላሳያችሁ ይመጣ ተመሳሳይ ማለት ነው ተመሳሳይ $1 አለ እና ማለት ነው ይሄ ዶላር አይት ይሄ $1 ማለት ነው ይሄ $1 ማለት ነው አሜሪካ ውስጥ በብር ሊወጣ የነበረ ሰዓት ላይ ምንድነው የሆነባቸው መሰላችሁ ብቻ በስተት የታተመ ነውና ሁለት ብቻ ነው ያለው እንደዛ አይነት ማለት ነው ከዛ አንዱ ኔጋ ነው ያለው ይሄ እና እዛ ሄደን ስንመነዘረው $1 አንዷ $150,000 $150,000 አድርገው መንዝረው ይሰጡናል ራሱን ዶላር በአንዳንድ ዶላር አድርገው ግን $150,000 ነው የሚሰጡ አስባችኋል አሁን ብሄድና እንደዛ ባስደረገው ወይ የሚሄድበት ቀን አፈቅኝ ድንግልን ነው የምላችሁ አለም ደግሞ ተምሬ ነው ማርያም ነው ማርያም ምሬ ነው እቺ ብቻ $150,000 $150,000 እግዚአብሔር አለም ትሙት እቺ ብቻ ሲና አሜሪካ ያላችሁ ሰዎች ሴት አፍራ ወለሽ ቢትኮይን ነው እንዴ ነው ቢትኮይን አይደለም ያው ምን ነው ፌክ ምን ይመስላል በእናታችሁ አሁን ፌክ ነው ያው ፌክ ነው በእናታችሁ ንገሩኝ እስኪ ድንግልን ይሄ ፌክ ነው ቆይ በደንብ አይታይም መሰለኝ ይሄ ፌክ ነው እንደዚህ ፌክ አለ እንደዚህ አይነት ፌክ አለ ወይ ንገሩኝ እንደዚህ አይነት ፌክ አለ ወይ
እቺ ብቻ $150,000 ትቀየራለች። ይሄ ብር ያሳተሙት ሰዎች ማለት ነው። ለምን ተመዋረደኝ? ለምን ተመዋረደው? ሀቀን ያወራው ከሸት ባወራሽ ይዋረዳል። ሀቃዎቼ ለምን ተመዋረደው? አዲስ መጣንዴ ኤሌክትሪክሽን አይሰጠኝ ነው። $150,000 ደግሞ ምንድን ነው?